አማራ ጥበበኛ ሀገር መሪን ወልዶ ለማሳደግ ማህፀነ ለምለም ነው ይሉታል። በየዘመናቱ ለኢትዮጵያ አንገታቸውን ለመስጠት የማይሰስቱ ጥበብን የተካኑ መሪዎች በሸዋም በበየምድርም በወሎና በጎጃምም ይከሰታሉ። ብዙዎችን የሚያመሳስላቸው ለኢትዮጵያ አንድነት አንገታቸውን የሚሰጡ መሆናቸውና ጠላትን ሳያንበረክኩ የማይተኙ መሆናቸው ነው። ከአፄ ቴዎድሮስ እስከ እምዬ ምኒልክ፣ ከንጉስ ሚካኤል እስከ በላይ ዘለቀ፣ ካሳመነው ጽጌ እስከ ዘመኑ ክስተት ዘመነ ካሴ ያለው ሐረግ ቢመዘዝ መላው አማራና መላው ኢትዮጵያን መያዙ አይቀርም። ሁላቸውንም የሚያመሳስላቸው አንድ ነገር አለ። እሱም ነፍጥ የሚያነሱት ሲገፉ፣ ሲበደሉና ሲጨቆኑ መሆኑ ነው። ታዲያ ሁላቸውንም መገፋትና መጨቆን አምርረው በመጥላታቸው ሊጨቁናቸው የመጣን አካል ግብዓተ መሬት ሳያስገቡ ፍትህና ርትዕ ሳያሰፍኑ አይተኙም ይባልላቸዋል። ለዚህ ማሳያ የሚሆነው የዘመኑ ክስተት የሸዋ ፍሬ የሆነው ወጣቱ አርበኛ መከተው ማሞ ወልዴ ነው። ክቡራን የሚዲያችን ተከታታዮች ሰላም ጤና ይስጥልኝ። ዛሬ ይዘላችሁ የቀረብነው በሰሜን ሸዋ የፋኖ እንቅስቃሴ ውስጥ ቁልፍ ሚና እየተጫወተ ስለሚገኘው አርበኛ መከተው ማሞ ወልዴ ነው። አርበኛ መከተው ማሞ ወልዴ ነፍጥ ያነሳው በማን ተገፍቶ ነው? ትምህርቱን አቋርጦ ጫካ የገባውስ ወጣቱን ከአፄ ምኒልክና ከሸዋ መሪዎች ጋር ምን ያመሳስለዋል? መከተው በሸዋሮቢት ከተማ የናጠጠ ነጋዴ ነበር። ዛሬ በሺዎች የሚቆጠሩ የፋኖ ታጣቂዎችን ወደሚመራበት የሸዋ ጠቅላይ ግዛት እዝ አዛዥነት እንዴት መጣ? ከትምህርት ቤት ወንበር ወጥቶ ወደ ጦር ሜዳ የገባው በእውነት ምን ጎድሎበት ነው? እነዚህንና ሌሎች የጦረኛውን የጦር ሜዳ ታሪኮች በዝርዝር እንመለከታለን። አብራችሁን ቆዩ። የመከተው ማሞ ወልዴ ትውልድና እድገቱ በሰሜን ሸዋ ጣርማበር ወረዳ ነው። የሁለተኛ ደረጃ ትምህርቱን በሸዋሮቢት ከተማ ተምሮ ካጠናቀቀ በኋላ ፊቱን ያዞረው ወደ ንግድ ነበር። የሚያውቁት እንደሚመሰክሩለት ወጣቱ መከተው በሸዋሮቢት ከተማ ውስጥ በተለያዩ የንግድ ስራዎች ላይ ተሰማርቶ ሰላማዊ ህይወቱን እየመራ ነበር። በወቅቱ የትኛውም የፖለቲካ ፓርቲ አባልነትም ሆነ በትጥቅ ትግል ታሪክ ውስጥ ስሙ ተነስቶ አያውቅም። ታዲያ ነጋዴው መከተው ማሞ ወደ ጫካ እንዲገባ ልቡን ያሸፈተው መልከ መልካም የሸዋ ኮረዳ አልነበረችም። ይልቁንም ከ10 ጊዜ በላይ በኦነግ ሸኔ የተቃጠለች አጣዬ ከተማ ልቡን አሸፈተችው። ከተማዋ ከ10 ጊዜ በላይ በተደጋጋሚ በተፈጸሙ ጥቃቶች የንብረት ውድመትና የንጹሃን ደም ፈሶባታል። ሰዎች ተወልደው ባደጉበት ቀዬ ተፈናቅለው መድረሻ አጥተውባታል። ታዲያ ይህን ሁሉ ግፍ የተመለከተው መከተው ማሞ ወልዴ ምንሽሩን ወልውሎ ያቃጠሉትን በነበልባል ክንዱ ሊያቃጥላቸው ውሎ አዳሩ ጫካ ሆነ። በሰሜኑ ጦርነት ትልቅ ተሳትፎ የነበረው መከተው ማሞ ከመንግስት ጋር በተፈጠረው አለመግባባት ሸዋን አስተባብሮ ከጎጃምና ከጎንደር ጓዶቹ ጋር ተጠራርቶ ከወሎ ጋር አብሮ አማራ ነፃ ለማውጣት ታጥቆ ተነሳ። እሱ እንደሚለው ህዝቡን ከአደጋ ለመታደግ ጓዶቹን አስተባብሮ በራሱ ተነሳሽነት ወደ ትጥቅ ትግል እንቅስቃሴ ገባ። ይህንን ሲገልጽ እኛ ወዶ ዘማቾች ነን፣ ህዝባችን ሲታረድ፣ ሀገራችን ሲወረር ዝም ብለን ማየት አንችልም፣ የገባንበት የመኖርና ያለመኖር ጉዳይ ስለሆነ ነው ሲል ይደመጣል። ወደ ትጥቅ ትግሉ የገባው መከተው የሰሜን ኢትዮጵያ ጦርነት ሲፈነዳ ወደ ኋላ አላለም። ከመከላከያ ሰራዊቱ ጎን ተሰልፎ ውጊያዎች ላይ ጉልህ ተሳትፎ አድርጓል። በወቅቱ ለሀገርና ለወገን በሚል መንፈስ ከጸጥታ ኃይሎች ጋር ተባብሮም ሰርቷል። ነገር ግን ጦርነቱ ካበቃ በኋላ ነገሮች እንደታሰበው አልቀጠሉም። በመንግስትና በፋኖ ታጣቂዎች መካከል የተፈጠረው አለመግባባት ወደ ግጭት ሲባባስ መከተውና ቡድኑ ከሸዋሮቢት በመውጣት ወደ ዱሩ ተመለሰ። በአሁኑ ሰዓት መከተው ማሞ በሸዋ አካባቢ ከሚንቀሳቀሱ ጠንካራ የፋኖ አደረጃጆች መካከል አንዱ የሆነውን የሸዋ ጠቅላይ ግዛት እዝን ይመራል፣ ያሰለጥናል፣ ያስተባብራል፣ ይዋጋል፣ ያዋጋል። መከተው ማሞ በተለያዩ ሚዲያዎች ስለ ግሉ ዓላማ ሲናገር ከስልጣን ፍላጎት ይልቅ የህልውናን ጥሪ የሚያስቀድም ታጋይ ነው። ይህ ትግል የአማራን ህዝብ ህልውና ለማረጋገጥ የተጀመረ ትግል ነው ይላል። እኛ ስልጣን ፈላጊዎች አይደለንም፣ ነገር ግን ህዝባችንን በሰላም የሚኖርበት ስርዓትን እስካልፈጠርን ድረስ ወደ ኋላ አንልም ሲል አስረግጦ ይናገራል። የኛ ጦር የህዝብ ልጅ ነው። ስርቆትን፣ ዝርፊያንና ብልሹ አሰራርን አጥብቀን እንቃወማለን። ፋኖ ማለት የአማራ ጋሻ ነው የሚለው መከተው ማሞ በተሰለፈበት ግንባር በድል ነው የሚመለሰው ይባልለታል። መከተው ማሞ በፋኖ ኃይሎች መካከል አለ ስለሚባለው መከፋፈል የሚነሱ ወሬዎችን ሙሉ በሙሉ ይቃወማቸዋል። የአማራ ህዝብ ስቃይ አንድ እስከሆነ ድረስ ታጋይም አንድ ነው ሲል መርህን ያስቀድማል። ጠላት እኛን ለመምታት የሚጠቀመው ዋና መሳሪያ መከፋፈል ነው፣ ነገር ግን እኛ በመርህና በዓላማም አንድ ነን ሲል የፋኖን አንድነት አጥብቆ በመሻት ይናገራል። በሸዋ በጎጃም በጎንደርና በወሎ ያለው ፋኖ አንድ ነው፣ ጠላታችን አንድ ስለሆነ ትግላችንም የተናበበ ነው የሚለው አቋሙም የሁሉም የጋራ ስትራቴጂ መሆኑን የሚያመላክት ነው። በየአካባቢው ያለው አደረጃጀት ለወታደራዊ ስትራቴጂ አመችነት እንጂ ለልዩነት ምልክት እንዳልሆነም ይናገራል። የመከተው ማሞና የእስክንድር ነጋ ግንኙነት በጋራ ህልውና ፍላጎት ላይ የተመሰረተ ሲሆን መከተው የውጊያ ግንባሩን ሲመራ፣ እስክንድር ነጋ ደግሞ የትግሉን የፖለቲካ ጉዳይ ያጠናክራል ይባላል።
መከታው ማሞ በእስክንድር ነጋ ቀጥተኛ ወታደራዊ ስር ባይመራም መገናኘታቸው የጋራ ዓላማ ያለውና የፖለቲካ ድጋፍ ላይ ያተኮረ የትግል ወንድማማችነት እንደሆነም ይገለጻል። ከሌሎች የፋኖ መሪዎች ጋር ያለው ግንኙነትም ስትራቴጂያዊ ትብብርና አንድ የትግል ሰንሰለት ለመፍጠር ያለመ ነው የሚለው መከታው ማሞ እያንዳንዱ የራሱ የውስጥ ነጻነት ቢኖረውም የጋራ ወታደራዊ ስምምነትና መረጃ ልውውጥ ትግሉን ለማጠናከር መስራት እንዳለበት ግን እሙን ነው ይላል። ዛሬ ላይ መከታው ማሞ በሰሜን ሸዋ ቀጠና ውስጥ በመንግስት ኃይሎች ላይ ከባድ ተግዳሮት ከሆኑ አመራሮች መካከል አንዱ ሆኗል። ከነጋዴነት ተነስቶ ባጣየ ቃጠሎ ምክንያት ብረት ያነሳው ይህ ሰው የአካባቢውን ወጣቶች በማደራጀት የሸዋ ጠቅላይ ግዛት እዝን እየመራ ይገኛል። ወጣቱን ለዚህ ድል ያበቃው ምንድነው ከተባለ አንድም ከዘር የወረስነው ጀግንነት፣ ሁለትም ጭቆና የፈጠረው መብሰልሰል ሊሆን እንደሚችል መገመቱ ቀላል ነው። ወጣቱ ታጋይ ከቀድሞ የሸዋ ንጉስ ሳህለ ስላሴ ጋር የሚያመሳሰሉት ብዙዎች ናቸው። ሸዋ ንጉስ ወልዶ ማሳደግን ከፈጣሪ የተቸራት ይመስላል። ዳር ድንበርን የሚያስጠብቅ ለጠላት የማይንበረከክ ብልሃተኛና ጥበበኛ መሪን ለማፍራት አያዳግታትም። ለመሆኑም የዳግማዊ አጼ ምኒልክ አያት የሆኑት ንጉስ ሳህለ ስላሴ ማን ናቸው? ንጉስ ሳህለ ስላሴ ወሰን ሰገድ በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ከ1813 ዓመተ ምህረት ገደማ እስከ 1847 ዓመተ ምህረት በታሪካዊ የሸዋ ግዛት ላይ የነገሱ ጠንካራና አስተዋይ መሪ እንደነበሩ ታሪክ ያስረዳል። በወቅቱ የመሳፍንት ዘመን ሲሆን ሳህለ ስላሴ ሸዋን ያስተዳድሩት በዚሁ ዘመን ነበር። በዘመኑ የጎንደር ማዕከላዊ መንግስት ተዳክሞ የኢትዮጵያ ግዛቶች በየአካባቢያቸው በመሳፍንት የሚመሩበት ሰዓት ነበር። እሳቸው በዚህ ወቅት ሸዋን ከሌሎች ግዛቶች አኳያ ገለልተኛ፣ ጠንካራና ማዕከላዊነት ያላት መንግስት እንድትሆን አደረጉ። ሳህለ ስላሴ በሸዋ ውስጥ ጠንካራ ማዕከላዊ አስተዳደር በመፍጠር የውስጥ መረጃ መረጋጋትን አስገኝተዋል። ሰራዊት አደራጅተው የግዛቱን ወሰኖች አስከብረዋል። ከሌሎች የኢትዮጵያ መሳፍንቶች ለየት የሚያደርጋቸው ከእንግሊዝ ከፈረንሳይና ከሌሎች የአውሮፓ ሀገራት ጋር የንግድና የወዳጅነት ውል መፈራረማቸው ነው። ዋና ዓላማቸውም ዘመናዊ የጦር መሳሪያ ማግኘትና ለሸዋ ዓለም አቀፍ ዕውቅና ማስገኘት ነበር። የንግድ መስመሮችን በማስጠበቅና ቀረጥ በማቋቋምም የሸዋ ኢኮኖሚን አሳድገዋል። ሳህለ ስላሴ የኋላ ኋላ የኢትዮጵያ ንጉሠ ነገሥት ለሆኑት ለዳግማዊ የአጼ ምኒልክ አያታቸው ናቸው። በሸዋ የመሰረቱት ጠንካራ አስተዳደራዊና ኢኮኖሚያዊ መሰረት ምኒልክ ዘመናዊቷን ኢትዮጵያ ለመገንባት እንዲችሉ ትልቅ አስተዋጽኦ አድርገውላቸዋል። ወሰን ሰገድ የሚለው ቅጽል ስማቸው የግዛት ማስፋፋትና የድንበር መከበር ፍላጎታቸውን ያመላክታል። ንጉሥ ሳህለ ስላሴ ወሰን ሰገድ በብትና ዘመን የሸዋን ኃይል ነፃነትና ማዕከላዊነት በመመሰረቱ ረገድ የተዋጣላቸው ስለሆኑ ለዘመናዊቷ ኢትዮጵያ የፖለቲካ ማዕከልነት ጠንካራ መሰረት የጣሉ ተጽዕኖ ፈጣሪ መሪ ነበሩ። የልጅ ልጃቸው አጼ ምኒልክ አንዳንዶቹ ስማቸውን ለማጠልሸት እንደሚጋጋጡት ሳይሆን ለኢትዮጵያ ስልጣኔ ስር መሰረት የጣሉ ለአፍሪካ ነፃነት ተምሳሌት አራሹም ተኳሹም ቀዳሽም ከዚያም ሲያልፍ ነጋሽም ለጠላታቸው ጭምር ሩሩ እንደነበሩ ይነገርላቸዋል። የአንበሳው ልጅ ደቦል እንዲሉ የዘመኑ ክስተት የሆኑት ወጣቱ አርበኛ መከታው ማሞም ከንጉሠ ሳህለ ስላሴ ጋር ያመሳስሉታል። የኢትዮጵያ ታሪክ ልብ የሆነችው ሸዋ በየዘመኑ የማዕከላዊ ስልጣን ተግዳሮት የተጋፈጡ ጠንካራና ራስ ገዝ መሪዎችን አፍርታለች። በ19ኛው መቶ ክፍለ ዘመን የተበታተነ የመሳፍንት ዘመን የሸዋ መንግስት ያጠናከሩት ንጉሥ ሳህለ ስላሴ ወሰን ሰገድና በአሁኑ በ21ኛው ክፍለ ዘመን ደግሞ የአማራን ሕልውና ለማስጠበቅ በትጥቅ ትግል ላይ የሚገኙት አርበኛው መከታው ማሞ በሁለቱ የተለያዩ ታሪካዊ ምዕራፎች ውስጥ የቆሙ ቢሆንም የሚያመሳስላቸው የሸዋ መሪነት መንፈስ ግን ጥልቅ ነው። ንጉሥ ሳህለ ስላሴ በዘመናቸው የማዕከላዊ መንግስት ደካማነት እድል ተጠቅሞ የሸዋን መንግስት አጠናክረዋል። ስልታቸውም የሸዋን ራሱን የቻለ ገዥነትና ማንነት ማስጠበቅ ነበር። የራሳቸውን ሰራዊት አደራጅተው ከሌሎች መሳፍንቶች ጋር ግጭት ከመግባት ተቆጥበው በገለልተኛነት የሸዋን ጥቅም አስጠብቀዋል። በዘመናችን ደግሞ የአርበኛው መከታው ማሞ መሪነት በታሪካዊ የአማራ ሸዋ ጠቅላይ ግዛት ላይ ያተኩራል። መከታው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚባለው አደረጃጀት ልክ እንደ ሳህለ ስላሴ ዘመን ከማዕከላዊ መንግስቱ ቁጥጥር ውጭ ሆኖ የራሱን ጠንካራና ተቋማዊ የትጥቅ ትግል ኃይል ገንብቷል። ሁለቱም መሪዎች በየዘመናቸው በሸዋ ምድር ኃይልን በማደራጀት የአካባቢውን ማንነትና ጥቅም የማስጠበቅ ታሪካዊ ተልዕኮን የተሸከሙ ናቸው። የህዝብ ድጋፍ የስልጣንና ፖለቲካዊ ሁነቶችን ስናይ ደግሞ የንጉሥ ሳህለ ስላሴ ስልጣን በሸዋ ህዝብ ዘንድ ባላቸው የተወዳጅነትና ድጋፍ ላይ የተመሰረተ ነበር። ለሸዋ ህዝብ ደህንነትና የስልጣን መሰረታቸውን አጠናክረዋል። መከታው ማሞ በበኩላቸው የፋኖ እንቅስቃሴ አካል በመሆን በአካባቢው ህዝብ ዘንድ ከፍተኛ ድጋፍና ተቀባይነት እንዳላቸው በተደጋጋሚ ይገለጻል። ሁለቱም የአካባቢያቸውን ደህንነት ለማስጠበቅ የቆሙ ጀግኖች ተደርገው የሚታዩ ናቸው።
ከዚህም ባሻገር መከተው ማሞ በትግላቸው ውስጥ ፖለቲካዊ ስትራቴጂን በማካተት ከእስክንድር ነጋና ከሌሎች ጓዶች ጋር የጠበቀ ትብብር መሻቱ የትጥቅ ትግልና ፖለቲካዊ ክንፎችን በማጣመር የረጅም ጊዜ ዓላማ እንዳላቸው የሚያመላክት ነው። ልክ ንጉሥ ኃይለ ሥላሴ በወቅቱ ከውጭ ኃይሎች ጋር ዲፕሎማሲያዊ በመመስረት የሸዋን ተጽዕኖ እንዳሳደጉት ሁሉ መከተው ማሞ የፋኖን ትግል ከፖለቲካዊ ምህዳሩ ጋር በማዋሃድ የአማራን ጥያቄ ወደ አንድ ወጥ የትግል እንቅስቃሴ ለማምጣት እየጣሩ ይመስላል። ከውስጥና ከውጭ የተሸረቡ ሴራ ፈተናዎች በአጠቃላይ በአማራ መሪዎች ላይ በዘመናቸው ስልጣንን የማዳከም ሴራዎች መኖራቸው የሚታወቅ ነው። ኃይለ ሥላሴ ከሌሎች መሳፍንቶችና የውጭ ኃይሎች ጋር በዲፕሎማሲና በጥንቃቄ በመንቀሳቀስ የነበራቸው የዚሁ ፈተና አካል እንደነበርም ታሪክ ይናገራል። በአርበኛ መከተው ማሞ ላይም ከጠላት አካላት ጋር የማዳከም ፕሮፓጋንዳና ግድያ ሙከራዎች እንዲሁም ከውስጥና ከአጋር አካላት የስልጣን ውዝግቦች፣ የአንድነት መደናቀፍ ሴራዎች የሚመጡ ከባድ ተግዳሮቶች አሉ። የሸዋ አዝመራ የሆኑት መከተው ማሞ ከዘመነ ካሴ ጋር ያለን ልዩነት እናጠበዋለን ሲሉም ይደመጣሉ። ይህም በፋኖ ንቅናቄ ውስጥ ያለውን የውስጥ ውዝግብ በግልጽ የሚያመላክት ነው። ሴራዎቹ ዓላማቸው የመከተው ማሞን አመራር አቅም በማሳነስ የአማራን ትግል መከፋፈልና መበተን ነው። መከተው ማሞ እነዚህን ሴራዎች በመግለጫቸው ለማጋለጥ መሞከራቸው የትግሉ አካል መሆኑን የሚያመላክት ነው። ንጉሥ ኃይለ ሥላሴ በመሳፍንት ዘመን የሸዋን ነጻነትና ጥንካሬ ሲመሰርቱ፣ አርበኛው መከተው ማሞ ደግሞ በዘመናችን የፖለቲካ ውዥንብር ውስጥ የሸዋን መሪነት መንፈስ በአርበኝነት ልብስ ደርበው የአማራን ሕዝብ ሕልውና ለማስጠበቅ እየተፋለሙ ይገኛሉ። የሁለቱ መሪዎች የትግል መስመር የሸዋን ኃይል ማንነትና ነጻነት ማስከበር ዘመን ተሻጋሪ ውርስ እንደሆነም የሚያመላክት ነው። ክቡራን የሚዲያችን ተከታታዮች መከተው ማሞን የቃኘንበት ምዕራፍ በዚሁ ተዘግቷል። ለአሁኑ በዚያ በቃን። ቸር ያቆየን።